ይስጥልን የተከበራችሁ የዩቲዩብ ቻናል ፕሮግራም ተከታታዮች እንደምን ሰነበታችሁ። በዛሬው ክፍል 3 ትኩረት ለልጆች በሚለው ፕሮግራሜ ላይ ይዤላችሁ የቀረብኩት ከባለፈው የቀጠለ ሲሆን እንደዚህ አይነት ትምህርት አዘልና ሳይንሳዊ ጥናትን መሰረት ያደረጉ የተማሪ የወላጅና የመምህር ወጎች በፕሮግራሜ መሀል ላይ ጣልቃ በማስገባት የማቀርብላችሁ መሆኔን እያሳሰብኩ ከሐምሌ 1 2018 ዓ.ም ጀምሮ ግን መደበኛ የሆነ የአምስተኛ ክፍል የሳይንስ ትምህርት፣ የአምስተኛ ክፍል የሂሳብ ትምህርት፣ የሰባተኛ ክፍል የጀነራል ሳይንስ ትምህርት እና የሰባተኛ ክፍል ማቴማቲክስ ትምህርቶችን ይዤላችሁ የምቀርብ መሆኑን ከወዲሁ ለመግለጽ እወዳለሁ። እንግዲህ በዛሬው ፕሮግራሜ ላይ ይዤላችሁ የቀረብኩት ዋና ሀሳብ ምንድነው? የ2018 የስምንተኛ ክፍል ሚኒስትሪ ፈተና መለቀቅን ተከትሎ በሱ ዙሪያ ላይ ተማሪዎች ላይ እና ወላጆች ላይ ምን አይነት ብዥታ አለ የሚለውን እንዲሁም ደግሞ ለ2019 ዓ.ም የሚኒስትሪ ፈተና ተፈታኝ ተማሪዎች ምን አይነት እይታ ይኖራቸዋል፣ ምን አይነት እሳቤ ይኖራቸዋል፣ ይህን ነገር ወላጆች በምን መልኩ መቃኘትና ማስተካከል አለባቸው በሚሉት ጉዳዮች ላይ ነው ዛሬ የምናወራው። ስለዚህ እንግዲህ በ2018 የስምንተኛ ክፍል ሚኒስትሪ ፈተና ተፈትነው የነበሩ ተማሪዎች እንዲሁም የስድስተኛ ክፍል ሚኒስትሪ ፈተና ተፈትነው የነበሩ ተማሪዎች ፈተና ተፈትነው ሲመለሱ እንደ ሚኒስትር እናንተ ናችሁ እንጂ እኮ ስታሰቃዩን የከረማችሁት፣ እነዚህማ በጣም ለቀውን ስሩ እያሉን ስንሰራ ነው ስንኮራረጅ ነው የነበረው የሚል ወሬ ልጆቹ ሲያወሩ እንደነበረ፣ አሁን እንደገና ደግሞ የስምንተኛ ክፍል ሚኒስትሪ ፈተና ውጤት ከወጣ በኋላ የውጤቱን መሰቀልና ብዙ ተማሪ ማለፉንም መሰረት በማድረግ አልፎ አልፎ አንዳንድ ወላጆችም ሆኑ ተማሪዎች እንደ ኩረጃ እኮ ነበር፣ ፈታኝ መምህሮቹ በር ዘግተውብን ስሩ ችግር የለውም፣ በር ከፍቼ ስገባ ግን አርፋችሁ የምትሰሩ መስላችሁ ቁጭ በሉ እያለ በር እየዘጋብን ነበር የሚወጣ የሚሉ አሉባልታዎችም ከተማሪዎች ተሰምቶ እንደነበር፣ እንዲሁም ደግሞ መምህራንም መልስ ሰርተውልናል፣ የተሰራ መልስ ይወረወርልን ነበር የሚል አሉባልታዎች ሲሰሙ ነበር እና እነዚህን አሉባልታዎች ተከትሎ የ2019 ዓመተ ምህረት የሚኒስትሪ ፈተና ተፈታኝ ተማሪዎቻችን እንዳይዘናጉ ወላጆችም ትምህርት ሚኒስቴርም ሆነ ትምህርት ቢሮ ጥንቃቄ ማድረግና አስፈላጊ የሆኑ ማሳሰቢያዎችንም ምክር አዘል ጉዳዮችንም ማስተላለፍ ተገቢ ነው ብዬ አስባለሁኝ። እንግዲህ ምናልባት ኩረጃም አለ ተብሎ ከታሰበ እንደኔ ለኩረጃ መንስኤና ምክንያት ይሆናል ብዬ የማስባቸው በትምህርት ሚኒስቴርም ሆነ በአዲስ አበባ ትምህርት ቢሮ ክፍለ ከተማዎችን ከክፍለ ከተማ፣ ወረዳን ከወረዳ እንዲሁም ትምህርት ቤትን ከትምህርት ቤት ብዙ ተማሪ ያሳለፈ በሚል ምክንያቶች የሚደረጉ ውድድሮች አሉ። ለነዚህ ብዙ ተማሪ ያሳለፈ እንዲሁም ብዙ ተማሪ ያሳለፈ ተሸላሚ ክፍለ ከተማ፣ ተሸላሚ ወረዳ፣ ተሸላሚ ትምህርት ቤት እየተባለ ተማሪ የወደቀበት ትምህርት ቤት ደግሞ እርሰ መምህራን ሳይቀሩ ተጠያቂ እንደሚሆኑ፣ የወረዳ ትምህርት ኃላፊዎች፣ የክፍለ ከተማ ትምህርት ኃላፊዎች ምን እየሰራች ነው በሚል ሰበብ ተጠያቂነት እንዳለባቸው፣ ስለዚህ ከዚህ የፉክክር መንፈስ የተነሳ ደግሞ ብዙ ተማሪ ለማሳለፍ እና ተሸላሚ ለመሆን አንደኛ፣ ሁለተኛ፣ ሶስተኛ ለመውጣት ጥሩ ስራ ተሰርቷል ለመባል በልጆች ህይወት ላይ በኩረጃ መጫወት እጅግ በጣም አስነዋሪ ተግባር ነው ብዬ አስባለሁ። ስለዚህ ይህ የፉክክር መንፈስ ፉክክሩ እንዳለ መሆኑ በጣም ተገቢ ነው። ነገር ግን ፉክክር መሆን ያለበት ልጆች ራሳቸው በራሳቸው ሰርተው እንዲያልፉ፣ ልጆች ራሳቸውን የቻሉ ተማሪዎች እንዲሆኑ እንጂ ኩረጃ መሰረት አድርገው በኩረጃ ላይ አልፈው ተኮራርጀው ውጤታማ ሆኑ ብሎ ደረጃን መያዝ እና ደረጃ አለፉ መባል አስፈላጊ እንዳልሆነ ሁላችንም ልንረዳው ይገባል። ከሁሉም በላይ ግን ተጎጂው የመጀመሪያ ተማሪና ወላጅ ስለሆነ ወላጆች እዚህ ጋር ልጆቻችሁ ላይ ከፍተኛ ትኩረት በመስጠት ልጆቻችሁ ላይ መመካከር፣ ምክር መስራት፣ እንደዚህ አይነት ነገሮች አስፈላጊ እንዳልሆኑና ጥሩ እንዳልሆኑ ማወቅ አስፈላጊ ነው ብዬ አስባለሁ። ስለዚህ ወላጆች ከልጆቻችሁ ጋር ከፍተኛ የሆነ ውይይት መፍጠር ያስፈልጋል። አንደኛ የኩረጃ መንፈስ እጅግ በጣም አስነዋሪ አስፈላጊም እንዳልሆነ፣ ለልጁም በየትኛው ደረጃ ቢደርስ ጥቅም እንደሌለው፣ ከጉዳት ውጭ ኮርጆ የሚያልፍ ተማሪ መጨረሻው ተመልሶ ወደ ቤት መግባት ነው።
ከዛ ውጭ መድረሻ ስለሌለው ራሱን ችሎ እንዲሰራ ራሱን ችሎ ከክፍል ወደ ክፍል እንዲዛወር ኩረጃ የሚል መንፈስ ከውስጡ እንዲወጣ ወላጆች ልጆቻችሁ ጋር በመወያየት ግልጽ የሆነ ትኩረትና ውይይት በማድረግ እንደዚህ አይነት ነገሮች ላይ አጽንኦት ሰጣችሁ መስራት ይጠበቅባቸዋል። ትምህርት ቢሮና ትምህርት ሚኒስቴርም መስራት ያለባቸውን ስራ ይሰራሉ ብዬ እጠብቃለሁ። ምክንያቱም ይህ አሉባልታ እነሱ ጋርም ስለሚደርስ፣ ስለዚህ እንደዚህ አይነት ነገሮች ውዥንብር መፈጠር ስለሌለበት መምህራንን በተመሳሳይ መልኩ ሞራላቸው ይነካል። ስለዚህ አንድ መምህር ሲደክም ሲለፋ ከርሞ መጨረሻ ላይ በኩረጃ እንደዚሁን ብለው መጦ ልጆቹ እንትን ሲሉ አይደሰትም። በምንም አይነት ታምር በኩረጃ ጥሩ ውጤት ያላመጣ ተማሪ ደስተኛ መምህር ይኖራል ብዬ አላስብም ከራሴ ጀምሮ። ስለዚህ አንድ ተማሪ ሲማር በደንብ መማር አለበት። ያልገባው መጠየቅ አለበት። የገባውን ደግሞ በአግባቡ ደጋግሞ ሪቫይዝ እያደረገ ውጤታማ የሆነ ተማሪ መሆን አለበት እንጂ ኮርጆ የተሻለ ውጤት ስላመጣ ጎበዝ የሚል መምህር አይኖርም በፍጹም። ወላጅም አብዛኛዎች ባይሆንም የተወሰኑ ወላጆች እንደ አይነት እንትን ይኖራቸዋል ብዬ አላስብም። ስለዚህ እነዚህ ነገሮች ላይ ጥንቃቄ ማድረግ አስፈላጊ ነው።